አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተወደዳችሁ የጸረ ዜና ቤተሰቦች እንደምን አላችሁ? የዕለቱን ዘገባዎቻችንን ከዚህ እንደሚከተለው እናስደምጣችኋለን። በአሁኑ ሰዓት በመላው ዓለም በመኖሪያ ቤቶች ውስጥ የሚገኙ ስማርት ቴሌቪዥኖች በተለይም ሳምሰንግ ኤልጂ እና ሃይሰን የተጠቃሚዎችን የግል መረጃ በምስልና በድምጽ እየመዘበሩ መሆኑ በቴክሳስ ፍርድ ቤት ተጋልጧል። ኤሲአር ቴክኖሎጂ እንደ ቴሌቪዥኑ አይን ወይም አንጎል ሆኖ ያገለግላል። ተመልካቹ በስክሪኑ ላይ የሚያየውን እያንዳንዱን ነገር በየሰከንዱ ፎቶ በማንሳትና ድምጽ በመቅዳት ወደ ኩባንያዎቹ ዳታቤዝ እንደሚልክ ተነግሯል። የቴክሳስ ጠቅላይ አቃቢ ሕግ በእነዚህ ኩባንያዎች ላይ ክስ የመሰረተ ሲሆን ይህም የብሔራዊ ደህንነትና የዜጎችን መብት ጥያቄ መሆኑን ገልጿል። በተለይም የቻይናው ሃይሰን ኩባንያ የአሜሪካንን መረጃ ወደ ቻይና ይልካል በሚል ጥብቅ እገዳ ተጥሎበታል። ኩባንያዎቹ መረጃውን የምንሰበስበው ለማስታወቂያና አገልግሎታችንን ለማሻሻል ነው በማለት ቢከራከሩም የፍርድ ቤቱ ግን የአሰባሰቡ ግልጽነትና ሕጋዊነት ላይ ትኩረት አድርጓል። በሌላ ዜና የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን በአዲስ አበባ ባደረጉት ጉብኝት እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና መተቸታቸውን ተከትሎ ሶማሌላንድ የተቃውሞ መግለጫ አውጥታለች። ኤርዶጋን እስራኤል ለሶማሌላንድ የሰጠችው እውቅና ለቀጠናውም ሆነ ለሶማሌላንድ ምንም ጥቅም የለውም ሲሉ ወቅሰዋል። ሶማሌላንድ ቱርክ የቀጠናውን ውጥረት የሚያባብስ አቋም ከመያዝ እንድትቆጠብና ሉዓላዊ ውሳኔዎችን እንድታከብር አሳስበዋል። ላለፉት 30 ዓመታት የራሷ ባንዲራና ፓስፖርት ያላት ሀገር መሆኑን ገልጻለች። በምስራቅ ወለጋ ዞን የሚገኙ ሴቶች በምርጫው ንቁ ተሳትፎ ለማድረግ መዘጋጀታቸውን ገለጹ። በምስራቅ ወለጋ ዞን የሚገኙ ሴቶች በመጪው 7ኛው ጠቅላላ ምርጫ የመራጭነት ካርድ በመውሰድና የፖለቲካ ፓርቲዎችን አማራጭ በንቃት በመከተል ዲሞክራሲያዊ መብታቸውን ለመጠቀም መዘጋጀታቸውን ገለጹ። ሴቶቹ ድምጻቸውን የሚሰጡት ለሴቶች እኩልነት ተሳትፎና ተጠቃሚነት ለሚሰራ የሀገርን ሰላምና ልማት ለሚያረጋግጥ እንዲሁም የሴቶችን የውሳኔ ሰጭነት ሚና ለሚያሳድግ የፖለቲካ ፓርቲ መሆኑን አረጋግጠዋል። ከተለያዩ ወረዳዎች የተውጣጡ አስተያየት ሰጪዎች እንደገለጹት እያንዳንዱ ዜጋ የሚሰጠው ድምጽ ለሀገረ መንግስት ግንባታ ዋጋ እንዳለው በማመን የመራጮች ምዝገባ የሚጀምርበትን ቀን በጉጉት እየተጠበቁ ይገኛሉ። ምርጫው የሴቶችን የፖለቲካ ተሳትፎና የአመራር ሰጭነት አቅም ለማሳደግ ምቹ ሁኔታ እንደሚፈጥር ያላቸውን እምነት በመግለጽ ሌሎች ሴቶችም ለፍትሃዊ ተጠቃሚነታቸው ሲሉ በምርጫው ሂደት በግንባር ቀደምተኝነት እንዲሳተፉ ጥሪ አቅርበዋል። በሌላ ዜና የህዝብ ተወካዮች ምክር ቤት የኢትዮጵያ ሀገራዊ ምክክር ኮሚሽን የስራ ዘመን ለ8 ወራት እንዲራዘም የቀረበውን ውሳኔ ሀሳብ በሙሉ ድምፅ አጸደቀ። ምክር ቤቱ ዛሬ ባካሄደው የ5ኛ ዓመት የስራ ዘመን አንደኛ አስቸኳይ ስብሰባ የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን የስራ አፈጻጸም ሪፖርት ላይ በመወያየት ቀጣይ አቅጣጫዎችን አስቀምጧል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባለፉት 4 ዓመታት በሀገር ውስጥና በውጭ የተካሄዱ የአጀንዳ ማሰባሰብና የተሳታፊ ልየታ ተግባራትን በዝርዝር አቅርበዋል። በምክር ቤቱ የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነቴ አለነ ኮሚሽኑ ባለፉት ዓመታት ለቀጣይ የምክክር ሂደቱ ተግባራት ወሳኝ መሰረት የሚጥሉ ስራዎችን ማከናወናቸውን ጠቅሰዋል። በቀጣይም ቀሪ ስራዎችን እንዲያጠናቀቅ ተጨማሪ የ8 ወራት ጊዜ እንዲሰጠው ለምክር ቤቱ የውሳኔ ሀሳብ አቅርበዋል። ምክር ቤቱም የቀረበውን የውሳኔ ሀሳብ በሙሉ ድምፅ አጸድቋል።